ቆም ብለህ ማሰብ ያስፈልጋል። ማንህና ነው አንተ በዲን ላይ አዲስ ነገር የምታመጣው? አዲስ ነገርን ማምጣትን በተመለከተ ብዙ ጊዜ ብዙ ነገር ብለናል። በጣም ከባድ ነገር ነው። أم لهم شركاء شرعوا لهم من الدين ما لم يأذن به الله للناس تقالوا الله تشونين على الله سبحانه وتعالى شرعوا لهم من الدين للناس كايمانات يميد نقول الله تشو ما لم يأذن به الله بس الله سبحانه وتعالى يفكروا أن سام الرجاء ساينورو ككتابنا كسنة تقوي مصر الرجاء ساينورو يهي نجر ملكام سرانو بلو يالندون راسهم دنقاق يادر ويزوال ما دنقاق يسو سران لما كتلنج ይህን አካል የተቀበለ አካል ደግሞ እሱን ደንጋጊ አድርጎ ይዟል። ያኛው ራሱን ሸሪክ አድርጎ ይዟል ከአላህ Subhanahu Wa Ta'ala ጋር ማለት የኛው ሸሪክ አድርጎ ይዞታል። ለዚህ እኮ ነው እና الشاطبي ምን ያሉት ለተእዊል ባይሆን ኖሮ እነዚህ ሰዎች በካህዲነት ተፈረጅናቸው። ምክንያቱም ራስን ደንጋጊ አድርጎ መያዝ ራስን ተጋሪ አድርጎ መያዝ ነው ከአላህ Subhanahu Wa Ta'ala ጋር። ምክንያቱም ደንጋጊው አላህ Subhanahu Wa Ta'ala እሱ ደግሞ ደንጋጊ ተደርጎ ሊያዝ አይገባውም። በላካ የተያዘ እንደሆነ እሱ ሸሪክ ተደርጎ ተይዟል። ግን ተእዊል ውስጥ ስለገቡ ልናከፍራቸው አይገባም። የአዲስ ነገርን አዲስ ኢባዳን በማምጣታቸው ብቻ ለምሳሌ መውሊድን ማለት ነው። طيب وقال ايضا በተጨማሪ ብሏል عليك بآثار من سلف አደራህን አጥብቀህ ያዝ بآثار በፈረጎች من سلف ያለፉት ማለት وإن رفضك الناس ሰዎች ቢተውህም እንኳን ቢርቁህም ቢያገሉህም እንኳን ማለት وإياك ተጠንቀቅ وآراء الرجال የሰዎችን አስተያየት ተጠንቀቅ ብለዋል። وإن زخرفوا لك ላንተ ቢያስጌጡልህም እንኳን አለቀወለ ንግግርን ቢያስጌጡልህም እንኳን ብዙ በርካታ የቢድዓ ሰዎች ንግግራቸው ያማረ ሊሆን ይችላል። ኢብራው ንግግራቸው ላይ አይደለም ኢብራው ማስረጃው ላይ እንጂ አታ የጥንት አንዳንድ የጀህሚያ ራሶች እኮ ንግግራቸው በጣም ከባድ ነበር። ከነሱ ውስጥ አንዱ ይባላል ራእ ላይ ችግር ነበረበት። ችግር እኮ ነው ያወጣታል። ነገር ግን ራሱ ላይ ለምሳሌ አንዳንድ ሰው ራእ እንደሚለው አይነት ማለት ነው። ታዲያ ምን ይባላል? ንግግር ሲያደርግ ራእ ያለችባትን ቃል አይጠቀምም ነበር፣ በሌላ ይተካው ነበር ይባላል። በጣም ፎሲል ከመሆኑ የተነሳ ማለት ነው። ስለዚህ እነሱ ፈሳሃ እኛ ጋር የሚጠቅመው ነገር የለም። ንግግሩ ሳይሆን የሚታየው ማስረጃው